ሰላም አለይኩም። ይህ የምታዩት አህባሽ ከዚህ በፊት አህባሾች እናንተ የአላህን ባህሪ ስታጸድቁ ግልጽ ነው አይደለም እንዴ? ሙሸቢሃ እናንተ አላህን ከፍጡር የምታመሳስሉ ሚሏችሁ ከሆነ እነሱ ራሳቸው አህባሾቹ ራሳቸው በሚያጸድቁት ባህሪ ኢልዛም አድርጓቸው ያዟቸው ብዬ በሰራሁት ቪዲዮ ላይ መልስ ሊሰጠኝ ፈልጎ ነበረ። መልስ እሰጣለሁ ብሎ ግን ሌላ ጥመት ሌላ የሚደብቁት የነበሩ ጥመቶችን ግልጽ አወጣ በዚህ መልስ ላይ ማለት ነው። እስኪ እናድምጠውና ጥመቶችስ ምንድናቸው ምንድነው የሚለውን እናያለን። የአላሁ ተዓላ ሲፋዎች በአጠቃላይ አበድይ ናቸው፣ አዘልይ ናቸው ማለት ነው። አላሁ ተዓላ አዲስ ባህሪ አይከሰትለትም። እኛ ለዛ እኮ ነው የምንለው ይሄ አላሁ ተዓላ መስማት ማየቱ ዓሊምነቱ ምንድነው? አዘልይ ነው፣ አዲስ ባህሪ አይደለም። ፍጥረታቶች ከተፈጠሩ በኋላ የተገኘለት የተከሰተለት ባህሪ አይደለም፣ አዘልይ ነው። እሺ ሰማይ ላይ መምጣት፣ ሰማይ ላይ መውረድ፣ ወደ ሰማይ መውረድ፣ አርሽ ላይ መሆን፣ ከአርሽ በላይ መንሳፈፍ አዘልይ ባህሪ ነው ብላችሁ ዙራችሁ ይችን ለማስበት ነው የተለያየ እንቅስቃሴ የምታደርጉት። አላሁ ተዓላ በሲፋው አዘልይ ነው፣ በስሙም አዘልይ ነው። አዲስ ባህሪ አይከሰትለትም። ወሃቢያ ግን ሰለፎችን አይቀበሉም። አዳዲስን ባህሪ በአላሁ ተዓላ ላይ ሲያሰብቱ ይታያሉ። ይህንን ቪዲዮ በደንብ አድርጋችሁ ሼር እና ሪፖስት አድርጋችሁ ለዚህ ሰውዬ አድርሱልኝ። ይህን ቪዲዮ አድርሱለት። መልስ ስጥ ለዚህ ጥያቄ። ግልጽ ነው አይደል? መልስ ስጥ። አንደኛ አተሐዳክ አላህ ሱብሓነሁ ወተዓላ መቼ ነው የሰው ልጆችን ሒሳብ የሚያደርገው? አይደለ? ነብዩ አለይሂ ሰላቱ ወሰላም ሁላችሁም አላህ ይተሳሰባቸዋል ብለዋል። ስለዚህ መቼ ነው ሒሳብ የሚደረገው አላህ ሱብሓነሁ ወተዓላ? የውመል ቂያማ ከቆመ በኋላ ነው እንጂ አሁን ነው ሒሳብ የሚያደርገው የሰው ልጅ አይደለም። ኢዘን ታዲያ እንዴት ነው አሁን ሂሳብ እያደረገን ነው? አይደለም። ሂሳብ የሚያደርገን መቼ ነው? አላህ ፊት ስንቆም ነው። አንድ ይህን ጥያቄ እንድትመልስ። ሁለተኛ መታ ከለመ አላሁ ሙሳ አላህ መቼ ነው ያናገራቸው? መቼ ነው ሙሳን አላህ ሱብሓነሁ ወተዓላ ያናገራቸው? ወይ ደግሞ ሙሳን አላህ በሳቸው ጊዜ አይደለ እንዴ? አሁን መቼስ ሙሳን ከአላህ ጋር እያወሩ ነው አትለኝም። አሁን ሙሳ ከሊሙላህ ናቸው። መቼ ነው አላህ ያናገራቸው? በጊዜያቸው። አሁን አላህ ሙሳ እያናገራቸው ነው? ላ ይሄ ደግሞ አንተም ወጥተህ እንድትመልስ ፈልጋለሁ ይሄን ጥያቄ። ግልጽ ነው አይደለ? ጭራሽ ለአላህ ሲፈቱል ፊዕል አታጸድቁም እንዴ? አላሁ አክበር። ተመልከቱ፣ አዲስ ጥመት። አላህ ሱብሓነሁ ወተዓላ በፈለገው ጊዜ የሚያደርጋቸው ሲፈቱል ፊዕሎች አሉ። አላህ በፈለገ ጊዜ ይናገራል። ግልጽ ነው አይደል? አላህ በፈለገ ጊዜ ሙሳን አናገራቸው። አላህ የውመል ቂያማ ላይ ሂሳብ ይደራረገናል። አሁን ሂሳብ እያደረገን ማለት አይደለም። ቂያማ ሲቆም ግን አላህ ፊት ቆመን ሁላችንም ሂሳብ እንደራረጋለን። እነዚህ ምንድናቸው? ሲፈቱል ፊዕል ናቸው። አላህ በፈለገ ጊዜ ከአርሽ በላይ ሆነ። ይሄ ምንድነው? ሲፈቱል ፊዕልን አተሐዳክ ወጥተህ እንድትመልስ ይሄን ጥያቄ። መቼ ነው አላህ ሱብሓነሁ ወተዓላ ሙሳን ያነጋገራቸው? ይሄ ተገዩር ምናምን ውሽ ማድረግ የምትለዋ ይሄ ፍልስፍናክን ወደ ጎን አድርገው። አዲስ ነገር ላድርግ፣ ይሄ አዲስ ነገር አይደለም። አላህ በአንድ ነገር በፈለገ ጊዜ ያደረገ ማለት አዲስ ነገር አመጣማት አይደለም። ሲፈቱል ፊዕል ስለሆነ አላህ ከራሱ ጋር ያለ የራሱ ሲፋ ነው። በፈለገ ጊዜ ግን ያደርገዋል። ይሄ ሲፈቱል ፊዕል ተገዩር ምናምን ብለህ ፍልስፍና ውስጥ የምትገባበት አይደለም። መልስልኝ። መቼ ነው አላህ ሱብሓነሁ ወተዓላ ሙሳን ያናገራቸው? መልስ። አላህ በፈለገ ጊዜ ይናገራል ማለት ነው። ስለዚህ ሲፈቱል ፊዕል አለው። አይ እስቲል አሁን ድረስ ሙሳን እያናገራቸው ነው ካልከኝ አይምሮን ሄደህ ታየው፣ ጤነኛነትህ ማለት ነው። ግልጽ ነው አይደለም እንዴ? ጠይብ ሌላ ጊዜ የድን ቁዋ ብለህ ትፈስር ነበር። ዛሬ ግን አይ እጅ እንቀበላለን አላችሁ። ሙሸቢህ ሆንክ። መስማት ማየቱን የምትቀበል ከሆነ መን ወሰፈ አላህ ትላል ነበር እንዴ? አላህን የገለጸ ሰው በሲፈቲል መክሉቅ በመክሉቅ ሲፋ የሚገልጽ ፈሆ ካፊር ምናምን ትሉ አልነበረም እንዴ? ዛሬ ደግሞ መስማቱና ማየቱን እናጸድቃለን፣ አዘልይ ባህሪዎቹን እናጸድቃለን አልክ። ስለዚህ ሙሸቢህ ሆንክ አንተ በአቂዳህ መሰረት ማለት ነው፣ በራስህ እምነት መሰረት። ልብ በል፣ ይሄ በጣም በጣም ኸጢር የሆነ አካሄድ ነው። ዳክ አተሐዳክ ሁለተኛ እንድትመልስልኝ የምፈልገው ሲፈቱል መዓኒ ብሎ የአላህን ሲፋዎች 7 አድርጎ ያጸደቀልህ ሰለፍ ማን ነው? አተሐዳክ እንድትመልስልኝ። ግልጽ ነው አይደለ? አተሐዳክ እንድትመልስልኝ ማን ነው? ሰለፍ ከሰለፍ የአላህን ሲፋ ቆጥሮ 7 ነው 2 ነው 3 ነው ያለህ ማን ነው? ወጥተህ እንድትመልስ። አይመልስም። መቼም ነው የምላችሁ አይመልሰውም። አላኩሊን እኛ አህለ ሱነቲ ወልጀማዓ አላህ ለራሱ ያጸደቀው እናጸድቃለን። ይሄን ስናጸድቅ እናንተ ሙሸቢሃ እናንተ አላህን ከፍጡር የምታመሳስሉ ምናምን የምትውላት ነገር ይኸው ከጀርባችሁ ላይ አየህ እንደ ኮታ ወለከው። መተዛሪ ጭራሽ ምን አልክ? አይ ሲፈቱ እኛ እኮ አዘልይ የሆነውን እኮ እናጸድቃን አልክ። አዘልይም ይሆን አዘልይም አይሁን የምታጸድቀው ባህሪ ለአላህ ከፍጡር ጋር ከተመሳሰለ ሙሸቢሃ ነክ። በራስህ አቂዳ መሰረት ትሉ አልነበር? እኛ ስናጸድቅ አላህ እጅ ያለው አላህ ከአርሽ ስንል ሙሸቢሃ ትል አልነበር? እንደምታዩት እነዚህ ሰዎች ሲፈቱል ፊዕልን አያጸድቁም። ይኸው አይ ሁሉም ሲፋው የአላህ አዘልይ ነው አለ። ጭራሽ ተመልከቱ፣ በፈለገ ጊዜ አላህ የሚያደርጋቸውን ሲፋዎች አስወገደ ከአላህ ላይ። አላሁ አክበር ሱብሓነል ኻሊቅ። አያችሁ
ስለዚህ በዚህ ሰውዬ እይታ መሰረት እስቲል አላህ አሁን ድረስ ምን እያለ ነው? ሙሳን እያናገራቸው ነው አሁን ድረስ። ተመልከቱ። አላሁ አክበር። ይሄ ጥመት ነው፣ ፍልስፍና ወይ ደግሞ ጀህል፣ አለማወቅ፣ አለመቅራት፣ መሀይምነት ነው። ከሁለት አንዱ ነው። አላህ ይጠብቃል። አላህ ሱብሓነሁ ወተዓላ ሲፈቱል ፊዕል አለው። በፈለገ ጊዜ አላህ በፈለገ ጊዜ ያደርጋል። የፈለገው በፈለገ ጊዜ ያደርጋል። በፈለገ ጊዜ አላህ ከአርሽ በላይ ሆነ። በፈለገ ጊዜ አላህ ሙሳን አናገራቸው። ግልጽ ነው አይደለ? ይሄ ሲፈቱል ፊዕል ይባላል። አሁን ዞሮ ዞሮ ምንድነው እኛ ለአላህ ሱብሓነሁ ወተዓላ ማንኛውንም ባህሪ ስናጸድቅ ሙሸቢሃ የምትል ከሆነ አንተ በራስህ በምታጸድቀው አሁንም እንይዛለን። አላህ ዓሊም ነው ወይ በሚለው እንይዛ። አዎ ዓሊም ነው ካልክ አንተ ሙሸቢሃ ሆንክ። ግልጽ ነው አይደለም እንዴ? ይሄንን በደንብ ልንይዝ ይገባል። በጥቅሉ አህለ ሱነቲ ወልጀማዓ ዩስቢቱነ ማ አትበተሁ ላሁ ሊነፍሲህ አላህ ለራሱ ያጸደቀውን ያጸድቃሉ። ሚን ገይሪ ተሽቢሂን ከማንም ጋር ሳያመሳስሉ፣ ወሚን ገይሪ ተዕጢሊን ውድቅም ሳያደርጉ። ግልጽ ነው አይደለ እንዴ? ከይፍያው ሳይገቡ ይሄ እንዲህ ነው ከይፍያ እንዲህ ነው እያሉ ሳይፈለሳሰፉ ያጸድቃሉ። ይሄ የአህለ ሱነቲ ወልጀማዓ አቋም ነው። አጅብ ሊሱአሊ ለጠየቁ ጥያቄዎች መልስ እጠብቃለሁ ኢንሻአላህ።